ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ያደርጋችኋል? ሁሉ መልካም? እኔ ዛሬ አንድ ነገር ለማለት ነው የመጣሁት። አረብ ሀገር ላለን ሴቶች ማለት ነው፣ ወይም ደግሞ ወደ አረብ ሀገር የምንሰደድ ሴት የሚሆን ወንድ ከሀገር የወጣን በአሁን ሰዓት እየወጣ ያለው ህዝብ አይደለም። እኔ እንጃ አላቅም፣ እንዴት ብዬ እንደምናገራችሁ አላቅም። በጣም 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 ብዙ ሰው እየተሰደደ ነው። ምክንያቱም ምን እንደሆነ ባላቅም፣ ምክንያቱም ሌላ ጊዜ ግን ራሳችንን ለአደጋ እያጋለጥን ያለን ስደተኞች ነው አሁን ማውራት የፈለኩት ማለት ነው። በአንድም በሌላ ምክንያት ከሀገራችን የምንወጣ ሰዎች ራሳችንን እንጠብቅ። በህጋዊ ቢሆን ጥሩ ነው ብዬ አምናለሁ። ከአንድ ሀገር ወደ አንድ ሀገር ስንሄድ ህጋዊ ሆነን እንሄድ። ህጋዊ ሳንሆን የምንወጣው ለህይወታችን በጣም አደጋ ነው። በጣም የምናየው የምንሰማው በጣም ብዙ ነገር አለ። ብዙ ሰው እንጃ አላቅም እንዴት ብዬ እንደማወራው ግን ስለዚህ እባካችሁ ስንወጣ ከሀገር ስንወጣ ብንችል ባንወጣ፣ መውጣት ከፈለግን ደግሞ በህጋዊ እንውጣ። በህጋዊ በቃ። ለምን አሁን በተለይ ከኢትዮጵያ ሱዳን፣ ከሱዳን ሊቢያ፣ ከኢትዮጵያ ግብጽ፣ ከግብጽ ወደ ሊቢያ በጣም ብዙ ሰው ይሄዳል እና ብዙ ሰው ደግሞ ይሰቃያል። እኔ እንግዲህ በሰማሁት ባየሁት የሆነ ነገር ነው የማወራውና እባካችሁ ራሳችሁን ጠብቁ። ራሳችሁን ለአደጋ አትስጡ። ለምን ነው ይህን ሁሉ እውነት እኔ እንጃ አላቅም። ግን ሌላ ሀገር መሄድም ብንሄድ በተለይ ሊቢያ ከምንሄድ ወደ ሌላ ሀገር ሄደን እዛ ሰርተን በህይወት ለራሳችን ለጤንነታችን ሲባል እንዴ ገና አውሮፓ እንገባለን ተብሎ እራሳችን እሳት ውስጥ እንጥላለን እንዴ? ቤተሰብ በእውነት ስንት ሰው ነው አሁን እዛ እየሄደ እየተያዘ እየተደበደበ፣ ቤተሰብ ያላቸውን የሌላቸውን እየላኩ የሌላቸው ልመና የወጡ ልጆቻቸውን ለማስፈታት ሲሉ ልጆቻቸው እየተገረፉ፣ ስንት ቤተሰብ ነው ስንት ሰው ነው የሚያለቅስ ያለ? ስንት ሰው በእውነት አስባችሁታል? በጣም ከባድ ነው። ለምንድን ነው ወደዚህ ሀገር የምንሄደው? እውነት ለምን ህይወታችን አደጋ ላይ እንጥላለን በራሳችን ጊዜ? ለምን? እና አንዳንዴ እኔ እንጃ አላቅም ምን ማለት እንዳለብኝ አላቅም። ግን በጣም 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 ብዙ ሰው እዛ ተይዘው በዛ እየተደበደቡ ምናምን፣ ቤተሰቦቻቸው ሀዘን ላይ ናቸው። እነሱን ለማስፈታት ብር የላቸውም። ቤታቸውን ይሸጣሉ፣ ያላቸው የሌላቸውን ነገር ይሸጣሉ። ለምን ቤተሰብ እንደዚህ እንትን እንላለን? ራሳችንን እንደዚህ ስቃይ እየከተትን እንደገና ቤተሰቦቻችን መከራ እና እባካችሁ እኔ እንጃ አላቅም። እኔ ወደዚህ ሀገር ወደ ሊቢያ የምትሄዱ ሰዎች ለምን እንደሆነ አላቅም። እና እኔ ቆም ብላችሁ ብታስቡ ባትሄዱስ በጣም በጣም ብዙ ሰው ይሄዳል። በጣም ደግሞ ብዙ ሰው ደግሞ ችግር ላይ ነው። ለምን እንደዚህ ይሆናል? እኛ ራሳችንን ችግሩን እኛ እንወጣዋለን ብንልም ግን ዞረን ቤተሰቦቻችን ማስጨነቅ፣ ቤተሰቦቻችንን ማስለቀስ፣ ማሳዘን፣ እነሱ መንገድ ላይ ልጅ ላስፈታ እያሉ ልመና ላይ በቃ ለምን አይሞላላቸው እያለ ለምን ኧረ እኔ እንጃ አላቅም። እና እኔ አላቅም እንዴት ብዬ እንደማወራው። ይህ ነገር በጣም ከባድ ነው። እና ባንሄድስ ባለን ነገር ተመስገን ብለን ባለን ነገር ወደዛ የምንሄድበት ነገር በዛ ነገር ባንሰራበት እንኳን ሌላ ሀገር ህጋዊ ሆነን ሌላ ሀገር ሄደን ባንሰራ ለምንድን ነው ወደ ሊቢያ የምንሄደው? በእውነት በጣም እኔ እንጃ አላቅም። በጣም ነው የሚያሳዝነው። እና
ቤተሰብ ፕሊስ እንጃ በየትኛውም ሁናችሁ ልታዳምጡ ትችላላችሁ፣ በየትኛውም ሁናችሁ ልትሰሙ ትችላላችሁ። ግን እያሰብን ህይወታችንን አደጋ ላይ አንጣለው። አንደኛ እኛ እንሰቃያለን፣ ሁለተኛ ቤተሰብ እናሰቃያለን። ስለዚህ ህጋዊ ያልሆነ ነገር ራሳችን ስለሚጎዳ ራሳችን አልፎ ቤተሰብ ስለሚጎዳ እያሰብን በህጋዊ ሆነን ሌላ ሀገር በህጋዊ ሰርተን መለወጥ እንችላለን። ሀገራችን ላይ መስራት እንችላለን። ካልቻልን ደግሞ ብንወጣም ደግሞ ከሀገርም ብንወጣም ደግሞ በህጋዊ ሆኖ በህጋዊ ብንሰራ ብዬ ነው የማስበው። እኔ የፈለገ ለምን ሊቢያ ከምትሄዱ የፈለገ እንጃ እኔ እንዴት ብዬ እንደሚገልጽ አላውቅም። ከጤና ከራስ እንጃ ለምን ልንለወጥ አይደል የምንሄደው? ለምን ይሄን ሁሉ እየሰማን ስንት ነገር እንዳለ እየሰማን እኛ ግን አናምንም። ችግር እንዳለ እየሰማን አናምንም፣ ዝም ብለን እንሄዳለን። ስንት ሰው ነው እዛ የሚሰቃየው? እና ፕሊስ ህጋዊ በሆነ ሌላ አገር እየሄድን መስራት እንችላለን ባለን ነገር እና ወደ ሊቢያ ባትሄዱ ብዬ እመጣለሁ። እኔ እንደኔ ሊቢያ የምትሄዱ ሰዎች እኔ አስቡበት። አንደኛ ህጋዊ አይደለም፣ የምትሄዱበት መንገዱ ጥሩ አይደለም። ከሄዳችሁ በኋላም ደግሞ የምታገኙት ነገር ያልጠበቃችሁት ነው። በጣም ያልጠበቃችሁት ነገር ነው የምታገኙት። ስለዚህ ፕሊስ ሌላ ሀገር መሄድ ይቻላል። ከቻልን ሀገራችን ላይ ይሄን ወደ ሊቢያ የምንሄድበትን ሀገራችን ላይ እንስራ፣ ሰርተን እንለወጣለን። ለምን ደህና ከሆንን ለምን እኔ እንጃ ተመስገን ብለን ባለን ነገር እግዚአብሔርን አመስገን ብንኖር ይሻላል ብዬ ነው የማምነው። ግን ህይወታችሁን እሳት ላይ የምጥሉ እኔ አደጋ ላይ እየጣላችሁ ቤተሰቦቻችሁን የምታሳዝኑ ቤተሰቦቻችሁን የምታሰቃዩ ስንት ሰው ነው የሚያለቅስ ያለው በአሁኑ ሰዓት? ስንት ሰው ልጅ የተያዘብኝ፣ ልጅ እንደዚህ ሆነችብኝ፣ ልጅ ታሰረችብኝ፣ በጣም ብዙ እና እባካችሁን ይህ ሊቢያ የሚባል ሀገር አትሂዱ ነው የምለው እኔ። አትሂዱ እና የትም ሀገር ብንሄድ በህጋዊ ብለን ሂደን በህጋዊ ተሳክቶልን እንሰራለን። ቢያንስ እንኳን ለራሳችን ለደህንነታችን እናስብ ብዬ እንትን እላለሁ። አበዛውባችሁ መሰለኝ። እና ቤተሰብ እኔ የምሰማው ነገር በጣም ከባድ ስለሆነ የሰማሁት ነገር እና ለዛም ነው እስኪ ቪዲዮ ልስራ ብዬ እንትን ያልኩት እና በጣም አላቅም። ምን ሳስበው ይከብደኛል። እና ራሳችንን ጠብቅ። ከምንም በላይ ራሳችን እኛ ደህና ስንሆን የትም ቦታ ሰርተን የምንኖር ራሳችንን ጠብቀን በጤንነት ያኔ እንዴት ነው ወረቀት ካለን በየትኛውም ቦታ ላይ ህጋዊ ከሆነ ህጋዊ ነን። ማንም ሰው ሊነካን አይችልም። ስለዚህ በህጋዊ መንገድ ስራችንን እንሰራለን እና ህገወጥ መንገድ ባትሄዱ ባይ ነኝ። ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ያደረጋችሁ ቤተሰብ ሁሉ ማይ ፋሚሊ ቤተሰቦች አመሰግናለሁ። አብራችሁ ስላላችሁ ስለምታበረታቱኝ ከልብ አመሰግናለሁ ቤተሰብ። እና ለዛሬ ያስኩቴ ነው፣ ግን ያው በደንብ እንትን ባልለውም የምር የተሰማኝን ነገር ነው እንትን ያልኩት። ከባድ ነው። እኔ አላቅም በእውነት ህገወጥ መንገድ ጥሩ አይደለም። ብዙ ሰው ህይወቱ ያልፋል፣ ብዙ ሰው ይሰቃያል። ስለዚህ ቢያንስ እንኳን እንመለሳለን ብለን እንዳናስበው የምንመለስበት መንገድ በጣም ጠባብ ነው የሚሆነው። በጣም
መጀመሪያ ላይ አስበን መነሳት አለብን። አስበን በህጋዊ ከሆነ የትም ሀገር ሰርተን ስለምንኖር የትም መሄድ ይቻላል። በህጋዊ እንቀሳቀስ ነው የምለው። ቤተሰብ አብራችሁ ስለነበራችሁ አመሰግናለሁ። ባይ ባይ።